ቱሉ በሬሳ የጉለሌ ክፍለ ከተማ ወረዳ 10 ደንብ ማስከበር ጽሕፈት ቤት ኃላፊ ነኝ። የ2018 የስድስት ወራት እቅድ አፈጻጸም ያከናወናቸው ባጭሩ ሶስት ዋና ተግባሮች ላይ እቅድ አቅደን የሰራንበት ሁኔታዎች አሉ። አንደኛ የቅድመ መከላከል ግንዛቤ መፍጠር፣ ሁለተኛ የደንብ ጥሰቶች ቁጥጥር ክትትል እርምጃ አወሳሰድ፣ 3 ፋይናንስ በተመለከተ እነዚህ 3 ተግባራት ላይ ናቸው እቅድ አቅደን ስንሰራ የቆየነው 6 ወር። አንደኛው ግንዛቤ ከመፍጠር አኳያ ለተለያዩ የህብረተሰብ ክፍሎች ግንዛቤ የሰጠናቸው ሁኔታዎች አሉ። ለበጎ ፈቃደኛ፣ ለብሎክ አደረጃጀቶች፣ ቤት ለቤት ቡና ጠጡ፣ በሞንታርቦ በመንግስትና በግል ትምህርት ቤቶች፣ ለአዲስና ለነባር ክበባት፣ ለትምህርት ቤቶች ማህበረሰብ፣ ለመምህራን፣ ለተማሪዎች ብሮሸርና በራሪ ጽሁፎች በእነዚህ አካላት ወደ 13706 ብሮሸሮች በትነናል ለህብረተሰቡ። እነዚህ አካላት ላይ ግንዛቤ የፈጠርንበት ሁኔታዎች አሉ። በአጠቃላይ ግንዛቤ የተፈጠረላቸው እቅድ ወደ 15000 የሚሆኑ ሰዎች አቅደን ወደ 16500 በላይ የሚሆኑ ግንዛቤ ሰጥተናል ማለት ነው። ከ143 በላይ ግንዛቤ የተሰጠበት ሁኔታ አለ ማለት ነው። ሁለተኛ ደንብ ጥሰት ከመከላከል እና ከመቆጣጠር አንጻር ህገወጥ መሬት ወረራ፣ መሬት ማስፋፋት፣ ንግድ፣ ደረቅና ፈሳሽ ቆሻሻ፣ እርድ፣ መንገድ አጠቃቀም፣ አዋኪ ድርጊቶች፣ ማስታወቂያዎች፣ እነዚህ 9 ደንብ ጥሰቶች ላይም አቅደን የሰራንባቸው ሁኔታዎች አሉ። በተለይ ከ9 ደንብ ጥሰቶች መሬት ወረራ መቀነስ ነው። መቀነስ ብቻ አይደለም ዜሮ አድርገናል ማለት ነው። ማንም መሬት በቦታ ወደ 63 ቦታ የሚሆኑ በካሬ 90227 የሚሆኑ እየተጠበቀ ታምፔላ ተክለን የምንጠብቅበት ሁኔታዎች አሉ። እየተጠበቀ ያለው ዜሮ አድርገናል ማለት ነው። ሌሎችም ደንብ ጥሰቶችን አሁን የዘረዘርኳቸው ቁጥጥርና ክትትል አድርገን እርምጃ የተወሰደበት ሁኔታዎች አሉ። ጥሩ ስራዎች ተሰርተዋል ማለት ይቻላል ማለት ነው። ሌላ ፋይናንስን በተመለከተ የሚወረሱ ንብረቶች በአግባቡ ገቢ የሚደረጉበት ሁኔታዎች አሉ። ገቢ የተደረጉት ደግሞ ወጪ ተደርጎ በደረሰኝ በኮሚቴ በጫራታ ተሽጠው ገቢ የሚደረግበት ሁኔታዎች አሉ። ወደ 41000 ገቢ የተገኘው ወደ 41978 ገቢ ተደርጓል። በቅጣት እርምጃ የተወሰደባቸው ሌሎች ቅጣት ደግሞ ከደንብ ጥሰቶች ማለት ነው 2,350,000 ነው። በድምሩ 3,098,578 ገቢ አድርገናል ማለት ነው። ለወረዳ ገቢ ያደረግንበት ሁኔታዎች አሉ። ሌላ ኢኒሼቲቭ ስራዎች ናቸው። በተለይ ማዕድ ማጋራት ለተቸገሩ በጣም በኑሮ አነስተኛ የሆኑት ከደንብ ማስከበር ኦፊሰሮች ላይ ሰብስበን ማዕድ በበዓላት ዕለታት ማዕድ ያጋራንበት ሁኔታዎች አሉ። ለህፃናት ድጋፍ እያንዳንዱ ኦፊሰሮች ወደ 70 የሚሆኑ ኦፊሰሮች አሉ። ከነዚህ ላይ በወር 0.5 ከደሞዛቸው እየተቆረጠ ከአንድ ሰው ከ50 ብር በላይ እየተቆረጠ ለነዚህ ህፃናት ለ8 ህፃናቶች ድጋፍ ያደረግንበት ሁኔታዎች አለ ማለት ነው። እንደገና ቤት ማደስም በጠጠር በአሸዋም ደግፍንበት ሁኔታዎች አሉ። ደም ልገሳ ነው። 10 ኦፊሰሮች ደም የለገሱበት ሁኔታዎች አሉ። ችግኝ ተከላም በወረዳ ደረጃም በክፍለ ከተማ በከተማ ደረጃም ችግኝ የተከልንበት ሁኔታዎች አሉ። መተከል ብቻ ሳይሆን ጉድጓድ በመቆፈር የተተከሉትም ደግሞ በማንከባከብ ውሃ በማጠጣት የሰራንበት ስራዎች አሉ ማለት ይቻላል። የአደባባይ በዓላት ናቸው። ሌሎች የአደባባይ በዓላቶች በተለይ ደንብ ጥሰት ደንብ መተላለፎችን ከመቆጣጠር ክትትል ከማድረግ አንጻር ጸጥታን ከመቆጣጠርና ከመከታተል ከማድረግ አንጻር ብዙ ስራዎች የተሰሩበት ሁኔታዎች አሉ።
ለምሳሌ ዘመን መለወጫ፣ መስቀል በዓል እንዲሁም ደግሞ እሬቻ፣ ጥምቀት እነዚህ ላይ ትኩረት አድርገን የሰራንበትና ሰላም ህዝቡ በሰላም ወጥቶ በሰላም እንዲገቡ ያደረግንበት ሁኔታዎች አሉ። ቅንጅትንም በተመለከተ በተለይ ከፖሊሶች ጋር ከሰላምና ጸጥታ ጋር በጸጥታ አንጻር ጥሩ ስራዎች የሰራንበት ሁኔታዎች አሉ። ከባለድርሻዎችም ጋር ጭምር ብዙ ስራዎች ሰርተናል ማለት ነው። ሌላ በመልካም አስተዳደር ዙሪያ ጥሩ ስራዎች በጣም ከህዝብ የቀረቡ ቅሬታዎች በተለይ ቅሬታ ለመፍታት በመልካም አስተዳደር 3 ነው የታቀዱ ሶስቱም ፈተናል 100% ፈተናል ማለት ነው። የአገልግሎት አሰጣጥም ጭምር በተለይ በብሎክ በቀጠና ኦፊሰሮችን መድበን ጥሩ አገልግሎት የሰጠንበት ሁኔታዎች አሉ። ከህዝብ ምላሽ ያገኘ ነው ጥሩ ነው በርቱ በሚል አይነት ምላሽ ያገኘንበትና በአጠቃላይ እንደ ወረዳ ደንብ ማስከበር ጥሩ ስራዎች በ6 ወር ላይ ጥሩ ስራዎች ሰርተን የፈጸምንበት ሁኔታዎች አሉ ማለት ይቻላል ማለት ነው።